እንዲህም ይሆናል በሄዳችሁ ጊዜ ባዶ እጃችሁን አትሄዱ። ከፕሮግራሙ እንዳለቀ ባዶ እጃችሁን አትሄዱ። በሄዳችሁም ጊዜ ባዶ እጃችሁን አትሄዱ። እግዚአብሔር ባዶ እጅን ከህይወታችሁ ለማራቅ የሚጠቀመው መሳሪያ ሞገስ ይባላል። ሞገስ የሚለው አሁን ላይ ያነበብነው ቃል የሂብሪው ቃል ቼን ይባላል። ቼን ማለት የሚያስገድድ ኃይል ማለት ነው። ፈልጎ አይደለም፣ የሆነ ነገር ያስገድዳቸዋል። እግዚአብሔር የሰጣቸው የሚያስገድድ ኃይል ነው። ሞገስ ሰጣቸዋለሁ። ሞገስ ስለምሰጣቸው አለ ባዶ እጃቸውን አይሆኑም። ሞገስ ስለማፈስባቸው ባዶ እጃቸውን አይሆኑም። ዘጸአት ምዕራፍ 3 ከቁጥር 20 ጀምሮ እኔም እጄን እዘረጋለሁ በማደርግባቸው ተአምራቴ ሁሉ ግብጽን እመታለሁ። ከዚያም በኋላ ይለቋቸዋል። በማደርገው ተአምራትና ድንቆች ምን ላለሁ ግብጽን እመታለሁ። እያንዳንዱ ተአምራትና ድንቅ ለእናንተ ብቻ አይደለም የሚሆነው። ተአምራቶችና ድንቆች በሆኑበት ስፍራ ሁሉ ጠላቶቻችሁ እየተመቱ ነው። እና እግዚአብሔር ጠላቶቻችሁን በበትር አይደለም የሚመታቸው፣ በድንቅና ተአምራት ነው የሚመታቸው። እሺ በግብፃውያን ፊት ለዚህ ሕዝብ ሞገስን እሰጣለሁ። በግብፃውያን ፊት ለዚህ ሕዝብ ሞገስን እሰጣለሁ። እሺ እንዲህም ይሆናል በሄዳችሁ ጊዜ ባዶ እጃችሁን አትሄዱ። ባዶ እጃችሁን ምን አትሉ። እሺ ነገር ግን እያንዳንዲቱ ሴት ከጎረቤቷ በቤቷ ካለችው ሴት የብር ዕቃ የወርቅ ዕቃ ልብስም ትለምናለች። በወንዶች በሴቶች ልጆች ላይ ታደርጉታላችሁ። ግብፃውያን ትበዘብዛላችሁ። ቁጥር 21 እስኪ አመባት። በግብፃውያን ፊት ለዚህ ሕዝብ ሞገስን እሰጣለሁ። በግብፃውያን ፊት ለዚህ ሕዝብ ሞገስን እሰጣለሁ። ነብይት በህይወታችሁ ላይ ያወጀች ነበር ይሄንን ቃል። በግብፃውያን ፊት ለዚህ ሕዝብ እንሰጣለሁ። እሺ በግብፃውያን ፊት ለዚህ ሕዝብ ሞገስን እሰጣለሁ። ለዚህ ሕዝብ ሞገስን እሰጣለሁ። ለዚህ እሺ እንዲህም ይሆናል በሄዳችሁ ጊዜ ባዶ እጃችሁን አትሄዱ። ከፕሮግራሙ እንዳለቀ ባዶ እጃችሁን አትሄዱ። በሄዳችሁም ጊዜ ባዶ እጃችሁን አትሄዱም። ባዶ እጃችሁን አትሄዱም። ባዶ እጃችሁን ቁጭ በሉ። ክብር ለኢየሱስ ይሁን። አሁን ያነበብነው የእግዚአብሔር ቃል ላይ አንድ ደስ የሚል ቃል አለ። ለዚህ ሕዝብ አለ በግብፃውያን ፊት ምን ሰጥቻለሁ። ከዛ ይሄ ሕዝብ አለ ከግብፅ ሲሄድ ባዶ እጁን አይሄድም። ባዶ እጁን አይሄድም። ዜሮ ሆኖ አይሄድም። ድሃ ሆኖ አይሄድም። ለምን ሲባል ባዶ እጁንና ድሃ ሆኖ እንዳይሄድ ሞገስ አፍስሻለሁ። ሞገስ እና ባዶ እጃችሁን እንዳይሆኑ ያደረጋቸው ነገር ምንድነው? ሰዎች ባዶ እጃቸውን ሆነው ካያቸው ሞገስ የላቸውም ማለት ነው። ባዶ እጅ የሞገስ ማጣት ውጤት ነው። አንድ ሰው ባዶ እጄን ነኝ ካለ እየነገረ ያለው ምን የለኝም እያለ ነው። ፌቨር የለኝም እያላችሁ። እግዚአብሔር ባዶ እጅን ከህይወታችሁ ለማራቅ የሚጠቀመው መሳሪያ ሞገስ ይባላል። ከዚህ በኋላ ባዶ እጃችሁን ድምጻችሁ አይሰማም። ባዶ እጄን በሉ እስኪ። አልሆንም። ድምጻችሁን አልሰማሁትም። ባዶ እጄን አልሆንም። ቁጭ በሉ። ሰዎች ገንዘብ ሲያጡ አይደለም ባዶ እጃቸውን የሚሆኑት። ሰዎች ገንዘብ ሲያጡ ባዶ እጃቸውን አይሆኑም። ሰዎች ሞገስ ሲያጡ ባዶ እጃቸውን ይሆናሉ። ለዚህ ይሄ ሕዝብ አለ እስከ ዛሬ ባዶ እጁን የሆነው ሞገስ ስላልሰጠውስ ነው። አሁን ግን ሞገስ ሰጠዋሉ አለ። ከዚህ በኋላ ግን ባዶ እጁን አይሆኑም። በረም ስሙ። እነዚህ ግብጽ ውስጥ የነበሩ እስራኤላውያን እጃቸው ላይ ምንም ብር አልነበራቸውም። ጦብ ይሰራሉ፣ ምግብ ይሰጣቸዋል፣ በቃ አለቀ። ቁርስ ምሳ ራት ነው የሚቀርብላቸው። አንድ ብር እንኳን እጃቸው ላይ የለም። እግዚአብሔር እንደዚህ ያለ ባዶ እጃቸውን የሆኑት ሞኝ ስለሆኑ አይደለም። ባዶ እጃቸውን የነበሩት ሞገስ ስላልሰጠዋቸው ነው። አሁን ግን አለ ጊዜው ደርሷል፣ ሞገስ ሰጣቸዋለሁ።
ሞገስ ስለምሰጣቸው አለ ባዶ እጃቸውን አይሆኑም። ሞገስ ስለማፈስባቸው ባዶ እጃቸውን አይሆኑም። በነገሮቻችሁ ላይ ሞገስን እናገራለሁ። በአገልግሎታችሁ ላይ ሞገስን እናገራለሁ። በቢዝነሳችሁ ላይ ሞገስን እናገራለሁ። በፋይናንሻል ነገራችሁ ላይ ሞገስን እናገራለሁ። በእናንተ ጉዳዮች ሁሉ ላይ ሞገስን እናገራለሁ። ሞገስን እናገራለሁ። ሞገስን እናገራለሁ። ቁጭ በል። እስከ ዛሬ ባዶ እጃችን ለሆንበት ምክንያት ብዙ ምክንያት ደርድረናል። ብዙ ግን እስከ ዛሬ ባዶ እጃችን የሆነው አንድ ነገር በማጣት ነው። ሞገስ በማጣት። ሞገስ በህይወታችሁ ላይ ከሌለ ሁሉ ጊዜ ባዶ እጃችሁ ነው የምትሆኑት። ሞገስ በህይወታችሁ ላይ ከሌለ ሁሉ ጊዜ ነው የምላችሁ ባዶ እጃችሁ ነው የምትሆኑት። ሁሉ ጊዜ፣ አንድ ቀን አይደለም ያልኩት፣ ሁሉ ጊዜ። ሞገስ በህይወታችሁ ላይ ከመጣና ከፈሰሰ ደግሞ አንድም ቀን ባዶ እጃችሁ መሆን አትችሉም። አንድ ቀን በስህተት እንኳን አንድ ቀን ባዶ እጃችሁን ሆናችሁ አታድሩ። ዛሬ ሞገስን እናገራለሁ። ሞገስን እናገራለሁ። ሞገስን እናገራለሁ። ክብር ለኢየሱስ ይሁን። በእናንተ ላይ ሞገስ አፍስሻለሁ ካለ በኋላ ኔክስት የተናገረው ነገር ምንድነው? ባዶ እጃችሁን አትሄዱ። ከዛ ቁጥር 22 ጋር እስኪ አንብቡት። ቁጥር 22ን ባዶ እጃችሁን አትሄዱም ካላችሁ በኋላ ኔክስት የነገራቸው ነገር አንድ ነው። ነገር ግን አንዲት ሴት ከጎረቤቷ በቤቷም ካለችው ከግብፃዊ ሴት ማለት ነው። እሺ የብርና የወርቅ ዕቃ ልብስም ትለምናለች። በወንዶችና በሴት ልጆቻችሁ ታደርጉታላችሁ። ለወንዶችና ለሴት ልጆቻችሁ ታደርጉታላችሁ። ግብፃውያንም ትበዘብዛላችሁ። ክብር ለኢየሱስ ይሁን። ያውና ሞገስን አፍስሻለሁ ባዶ እጃችሁን አትሆኑም ካለ በኋላ ኔክስት የተናገረው ቃል ምንድነው ልንገራችሁ። እያንዳንዱ እስራኤላዊ አለ ግብፃዊ ቤት ገብቶ ምን ይጠይቅ? ብርና ወርቅ ይጠይቅ። ብርና ወርቅ ምን በሉ? ጠይቁ። ከጠየቃችሁ በኋላስ ለወንዶችና ለሴት ልጆቻችሁ ምን በሉት? አድርጉት። ክብር ለኢየሱስ ይሁን። በዚህ አይነት መንገድ አላችሁ ግብፃውያንም ምን ትላላችሁ? ትበዘብዛላችሁ። ምን ትላላችሁ? ትበዘብዛላችሁ። ምን ማለት እንደሆነ ነገር ቤኪ ብር ይዛል? ብር የጠየቅኩት ነው። ምን ማለት እንደሆነ ልንገራችሁ። ጠየቅኩት። እግዚአብሔር የነገራቸው ነገር ሞገስ አፍስሻለሁ ካለ በኋላ ብር ጠይቁ ነው ያለው። የሚጠይቋቸው ሰዎች መስጠት የማይፈልጉ ሰዎች ናቸው። ግብፃውያን ናቸው። እና እግዚአብሔር ሞገስ አፍስሻለሁ ካለ በኋላ ገብታችሁ ሳትፈሩ ጠይቁ አለ። ያ ማለት ምን ማለት እንደሆነ ልንገራችሁ። ከዛስ ይሰጧቸዋል። የሰጧቸው ተራ ነገር አይደለም፣ ወርቅ ነው። ምን ማለት እንደሆነ ልንገራችሁ። ሞገስ የሚለው አሁን ላይ ያነበብነው ቃል የሂብሪው ቃል ቼን ይባላል። ቼን ማለት የሚያስገድድ ኃይል ማለት ነው። ፈልጎ አይደለም፣ የሆነ ነገር ያስገድዳቸዋል። ለዛ ነው ገብታችሁ ስትጠይቁ አለ በፊት በጥፊ ተመተህ ነበር የምትወጣው። አሁን ግን ገና ስትገባ አሰሪ ነው፣ አለቃ ነው። ገና ስትገባ ወርቅ ስጠኝ ብለህ ነው የምትጠይቀው። አሰሪ ምን እንደነካው ያቅም እጁ ላይ ያለውን ኤቭሪቲንግ ያለውን አውጥቶ ይሰጣል። ትዝ የሚለው አንተ ከግብጽ ከወጣ በኋላ ነው። ጃማል እግዚአብሔር የሰጣቸው የሚያስገድድ ኃይል ነው። የሚያስገድድ ኃይል። አሁን የሚፈስባችሁ ሞገስ ሌሎችን ያስገድድላችኋል። ሌሎች መስሪያ ቤቶችን ያስገድድላችኋል። ሌሎች ሰዎችን ያስገድድላችኋል። ህጉ አይፈቅድም፣ ግን ላንቺ ችግር የለውም። ቁጭ በሉ። ህጉ ምን አይልም? አይፈቅድም። መስሪያ ቤቱ እንደዚህ አይነት ነገር ስሩ አይልም። ነገር ግን ላንቺ ችግር የለውም። ከዛስ ከሄድሽ በኋላ እንዴ አሁን ያደረግነው ነገር እኮ ከወንበር ያባረራል ብለው ነው የሚያስቡት። ሂደሻል፣ ግን አንቺ የሚያስገድድ ያስገድዳቸዋል። እና በራችሁ ድረስ ምን እንዳስመጣችሁ አያውቁም። ሲሰጧችሁ ምን እንዲሰጣችሁ እንዳደረጉ እንኳን አያውቁም። አስቡት፣ ሰራተኛችሁ የነበረ ሰው ነው። የቤት ሰራተኛችሁ
ጡብ ይገነባላችሁ የነበረ ሰው ነው እና ቤታችሁ በረስ መጥቶ ወርቅ ይኖራቸዋል ወርቅ ሲስጡኝ ሰጣችሁት ይሄ ሁሉ ቤታችን ያለው ወርቅ ነው ከዛ ማን አሰሪ ሆነ ይመስላል ወርቅ ተቀበለ በኋላ አንተ ጋር የቀረው ጡቡ ብቻ ነው እና እያንዳንዱ ቤት ሲጠይቁ እያንዳንዱ ሰው አንድ ሰው እኮ እያንዳንዱ ግብፃዊ ምንድነው የሚሰጣቸው እግዚአብሔር አንተን ባዶ እጅህን እንዳትሆን ሲፈልግ ጎረቤቶችህን ያስጨንቃቸዋል ያስገድዳቸዋል ይመጣሉ ኳኳ ባል ብቻሽን እንዳትይ ብለን ነው ኳኳ ሶፋ የሌለሽ መስሎን ነው ያስገድድልሃል ቁጭ በሉ ለዛ ሳምታይምስ ምን ይፈጠራል መሰላችሁ እማታቋቸው ሰዎች ኤክስፔክት የማታረጓቸው ሰዎች ይመጡና ዩሮፕ እንዴት መሄድ እንደሚቻል አቃለው እንተናኮ የእንተና አምባሳደር ጓደኛዬ አጠገብ መጥተው ነው የሚሉት ምን እንደሚያስገድዳቸው አታውቅም የመሬት ጉዳይ ከሆነ እሱ ሲምፕል ነው እንተና አሉ ምን እንዳስገደዳቸው ምን እንዳስወራቸው አታውቅም የሆነ ነገር አስገድዷቸዋል የሆነ ነገር እንዲያወሩ አስገድዷቸዋል እንዲሰጡ አስገድዷቸዋል እንዲያደርጉ አስገድዷቸዋል እንዲያደርጉ ሄሎ ቁጭ በሉ ሞገስ ማለት አሁን የነገርኳችሁ ታይፕ አይነት ሞገስ የሚያደርግላችሁ ሰው ማድረግ እንኳን አይፈልግም መስጠት አይፈልግም ያስቀመጥኩት 100,000 ብር ነበረ ከ3 አመት በኋላ ተመልሽኛል ውሰጁ ድንገት እያለፉ እኮ ነው ለቢዝነስ ብዬ ያስቀመጥኩት 5 ሚሊዮን ብር አለ ነይና አብረን እንስራ አይ ምንም የለኝም ምንም ነው ችግር የለውም ምንም ባይኖርሽ አብረን እንስራ ችግር የለውም እኔ አብሮኝ የሚሰራ ሰው ነው የፈለኩት የሚያስገድድ ፈልገውታል ተገደው ላብራዲያ ኮሳንዳራ ባሻደ ጀሌብሬዲያ ክራዶሳ ካታይ ብሮንዶሳ ሊክራዶሳ አንታራ ባሻደ ቁጭ በሉ የሚያስገድድ ሰዎች ለእናንተ ተገደው እንዲያደርጉላችሁ የሚያደርግ ፈልገው አይደለም በፊት ስትጠይቋቸው የምሳ ነበር የምትጠይቋቸው አሁን ወርቅ ተገደው ይሰጧቸዋል አምላኬ አለቆችን ሲያስገድድላችሁ ያለ ወንበር ላይ ያሉ ሰዎችን ሲያስገድድላችሁ ማህተም የያዙ ሰዎችን ሲያስገድድላችሁ አለቆችን ሲያስገድድላችሁ ያለው ሲያስገድል ፋይናንስ የያዙ ሰዎችን ሲያስገድድላችሁ ያለው ገንዘብ የያዙ ሰዎችን ሲያስገድድላችሁ የእናንተን ቪዛ የያዙ ሰዎችን ሲያስገድድላችሁ ያለው ፕራካቶንዳራ ባሻደ ጀሌብሬዲያ ክራዶሳ ካታንዳራ ባሲያት ፕሮኮሳ ሊብራዲያናሞስ ጀሌብሬዲያ ክራዶሳ ካታያ ባሲ ቁጭ በሉ ይሄኛው አይነት ሞገስ እግዚአብሔር እናንተን ከድህነት ለማውጣት የሚጠቀምበት ሞገስ ነው ለምን እንደሆነ ልንገራችሁ ሱቅ እዚህ ጋር ከፍታችኋል ምግብ ቤት ችግር የለውም ምግብ ቤት እዚህ ጋር ከፍታችኋል ምግብ ቤት ነው የከፈታችሁት እዚህ ሰንበዲ ምሳውን በልቷል በእናንተ ያለፈ ነው ለምን እዚህ አንበላም ይላል ግን በልቷል ምን አስገዶት እንደሚያስገባው አታውቅም ሱቅሽ በርድረስ ምን አስገዶት እንደሚያመጣው አታውቂም ይሄ ሞገስ ነው የሚያስመጣው ይሄ ሞገስ አስገድዶት በራፍሽ ድረስ ያመጣዋል በራፍሽ ድረስ ራካቶንዳራ ባሃሲያቴ ሰው የለም ብለሽ ልዘጊ የነበረው ምግብ ቤት አሁን በሰው ይጨናነቃል ከ10 ደቂቃ በፊት አይደለም እንዲበላውት ይላል ምን እንዳስገባው ያቅም ግን የሆነ ነገር አስገድዶታል እያለፈ ነው በሱቅሽ በኩል እያለፈ ነው እስከዛሬ ዝም ብሎ ነበር የሚያልፈው አሁን ላይ ግን ኦሬዲ ከወቃው እጁ ላይ አለ ይሄኛው ስንት ነው ይላል በረሽ ላይ ቆሞ ብር እንዲሰጥሽ የሚያስገድድ ሞገስ ወርቆብሻል ፕራካቶንዳራ ባሻደ
በየትኛውም በጀመራችሁት ስራ ሁሉ ላይ ሞገስን እናገራለሁ። ይሄንን ሞገስ እጠራለሁ። ይሄንን ሞገስ እጠራለሁ። ይሄንን ሞገስ እጠራለሁ። ይሄንን ሞገስ እጠራለሁ። ድምጻቸው አይሰማም አይሰማም። ይሄንን ሞገስ እጠራለሁ። ተገደው ቤታችሁ ድረስ ይመጣሉ። ተገደው ሾፓችሁ ድረስ ይመጣሉ። ተገደው መስሪያ ቤታችሁ ድረስ ይመጣሉ። ተገደው ቢሮአችሁ ድረስ ይመጣሉ። ራካቶንዳ ራባሃሻዴ ጀሌ ብሬዲያ ክራዶሳ ካታራባሲያቴ ቁጭ በሉ። ሮምባሳ ካታላ ባሃሲያንቴ ምን እንዳስገደዳቸው አታውቅም። ነገር ግን የሆነ ነገር ያስገድዳቸዋል። ድምጻቸው ያስገድዳቸዋል። የሆነ ነገር ያስገድዳቸዋል፣ ያስጨንቃቸዋል። አንዴ ምን አንዴ ይላለሁ ያለፈው የዛሬ 1 ወር ተኩል ፕሮፌት እንጅል ጋር ነበርኩ እና እሁድ ፕሮግራም አንድ ሰው መጣ፣ ጌታን ተቀበለ። እዛው ፕሮግራሙ ላይ እሁድ ፕሮግራሙ ላይ ጌታን ተቀበለ። ፌቨር ይኑርብህ ምናምን ብሎ ጸልይለት ሄደ ሰውየው። ሰኞ ቀን ሳይሞላ ሰውየው መኪና እየነዳ ነው። በያው ጊዜ በፊት ነው ነገራችሁ። ልክ ከጸልይለት በኋላ ሰውየው ባዶ እጁን ነው፣ የተቆራረጠ ልብስን የለበሰው። እዛው ጎበይ ውስጥ የነበር ሰውዬ መኪናን ውሰዱ አለው። አያውቀውም፣ አይተዋወቁም። መኪናን ስታዩት ሰውየው የምሳ የሚፈልግ ሰው ነው። የምሳ ነው ይፈልገው። ከዛ ቀጣይ ሳምንት ላይ እኛ ፕሮግራሙ ላይ ነኝ፣ ከፊት ተቀምጫለሁ። I have testimony አለ። ምንድነው ሲለው አንተ ጸልይክልኝ በር ላይ እንደወጣው የሆነ ሰው መጣ፣ ልብሱ ተቀዳዷል። ጌታን ገና መቀበሉ ጌታን ብቻ አይደለም የተቀበለው መኪናም ጭምር የተቀበለው ይዛጋል። የመኪናውን ቁልፍ ሰጠውና ምን እንዳስጨነቀኝ አላውቅም፣ መኪናውን ውሰዱ አለው። መኪናውን ውሰድ ያለውም ሰውዬ እንዴት ውሰድ እንዳለው ለራሱ ያውቃል። የሚያስገድድ ኃይል ላብራዲያና ሞሳንዳራባሻደ አምላኬ ያስገድድላቸዋል። ፈልገው እኮ አይደለም ይገደዳሉ። ወርቅ እሺ ከሰጡሽ በኋላ ይሄ አያንስሽም፣ አረ ይሄኛውም ትንሽ ነው። ብር ከሰጡሽ በኋላ አይ ይሄ ትንሽ ነው። ሊብሮንዶሳ ካታራባሃሻደ የሚያስገድድ አንድ ሰው ያለ 10 ሰዎችን 100ዎችን ሺዎችን የሚያስገድድ ይሄ ሞገስ በኃይል ሲወርቅባቸው ያለ በኃይል ሞገስ በሉ። ድምጻቸው አይሰማም። ድምጻቸው አይሰማም። ሊብሮንዳ ሳካታይ ጀሌ ብሬዲያ ብራዶሳ ካታራባሲ ሞገስ በሉ። ሞገስ በረም ስሙ። ክርስቲያን የሆነ ሰው ለመተንፈስ እንኳን 2 ነገሮች ያስፈልጉታል፣ ሞገስና ምህረት። 2 ነገር ሞገስ። ዛሬ ስለ ሞገስ ነው እያስተማርኩ ያለሁት። የሚያስገድድ ድህነት ከኔ ጋር ናችሁ? ውጭ በሉ። ሞገስ የማጣት ውጤት ነው። አንድ ሰው ምንም አይነት ሞገስ ህይወቱ ላይ ከሌለ ያን ሚሊዮን ብር ዕቃ ሽጣ አምጣ ብትሉት 100 ብር መያዝ አይችልም። ህይወቱ ላይ ሞገስ በኃይል የሚሰራበት ሰው ያን ሚሊዮን ብር ዕቃ ብትሰጡት 10 ሚሊዮን ብር ይዞ ይመጣል። ሁለቱ መካከል ምንድነው የሌለው? ዕቃ አይደለም የሌለው። ሁላችንም ስራ እንሞክራለን አይደል? ብዙዎች ፌል ያደርጋሉ። ጥቂት ሰዎች ደግሞ እናንተ በመሰሩ ስራ ሰክሲድ ያደርጋሉ፣ ይሳካላቸዋል። ልዩነቱ ምንድነው?
ፌቨር ሰው ሞገስ ከሌለው ባዶ እጁን ነው የሚሆነው። ክብር ለኢየሱስ ይሁን። ሞገስ በሉ። የሚያስገድድ ኃይል የሚያስገድድ ድምጻቸው አይሰማም። የሚያስገድድ ኃይል በሉስ። የሚያስገድድ እስካሁን ያስተማርኩትን አክሴፕት ላደረገ ሰው ለተቀበለ ሰው ሰዎችን ስለናንተ ማስገደድ የሚችል ሞገስ ወርቆባቸዋል። ይሄ ሞገስ ሰዎችን ስለናንተ ያስገድዳቸዋል። ስለናንተ ያስገድዳቸዋል። ቁጭ በሉ። ክብር ለኢየሱስ ይሁን። አሁን ግን ድህነትን ለመስበር ነው አሁን ሞገስ የሚያርፍባችሁ። ባዶ እጃችሁን እንዳትሆኑ። ያን እግዚአብሔር ምድርና ምድር ላይ ያለውን ነገር በሙሉ የፈጠረው ለእናንተ ነው። እንድትጠቀሙበት ነው የፈጠረው። እንድታመልኩት አይደለም፣ እንድትጠቀሙበት። ለዛ ነው ምድር ላይ ያለ ምንም ነገር የተፈጠረው፣ ብረቱም ይሁን ዳይመንዱም ይሁን ኤቭሪቲንግ ለሰው ልጅ ነው የተፈጠረው። እግዚአብሔር ምድርን የፈጠራት ለሰው ልጅ ነው፣ እንድትጠቀምበት። አሁን አስገዳጅ ሞገስ ስላረፈብህ፣ አስገዳጅ ሞገስ ስለወደቀብህ ትበዘብዛለህ። ግብፃውያንን ትበዘብዛለህ። ግብፃውያንን ትበዘብዛለህ። አስገዳጅ ሊብሮንዳ ሳካታይ ግብፃውያንን ትበዘብዛለህ። አሜን አሜን። ሊብሮንዳ ሳካታይ አሜን። ግብፃውያንን በሉ እስኪ። ግብፃውያንን እበዘብዛለሁ። ግብፃውያንን እበዘብዛለሁ። ትበዘብዛላችሁ። ግብፃውያንን ትበዘብዛላችሁ። ድምጻችሁ አይሰማም። ግብፃውያንን በሉ። እበዘብዛለሁ። ሞገስ ትበዘብዛለህ። ውሰዱ። I receive. ውሰዱ። Amen. ውሰዱ። Amen. I receive. ሕይወታችሁን ያጎሰቆሉ አሜን የጉስቁልና መናፍስቶች አሜን ከዚህ ሰዓት ጀምሮ አሜን ሕይወታችሁን ለቀው እንዲሄዱ አዛለሁ። አሜን በኢየሱስ ስም ኃይል ሕይወታችሁን ለቃችሁ እንድትሄዱ አዛለሁ። አሜን ሂዱ። አሜን ሂድ በሉ። ሂድ በኢየሱስ ስም አሜን አባሩ ሂድ በኢየሱስ ስም ሂድ በኢየሱስ ስም ሂድ Jesus name ባራኪያታባ ሕይወታችሁን ሞገስ አልባ ያደረጉ አሜን ሞገስ እንዳይኖራችሁ እየሰሩ በሮቻችሁን የዘጉ መናፍስቶች አሁን ለቋችሁ እንደሄዱ አዛለሁ። አሜን አሁን ለቋችሁ እንደሄዱ አዛለሁ። አሜን ለቋችሁ እንደሄዱ አዛለሁ። አሜን ለቀዋችሁ እንደሄዱ አዛለሁ። አሜን
ሊብሮንዳ ሳካቴ አሜን ጄሌ ብሬዲያ ብራዶስ ሂዱ በሉ ሂዱ አባሩ ሂድ በኢየሱስ ጉስቁልና በኢየሱስ ስም ሂድ አልፈልጋችሁም ሂዱ በሉ ጉስቁልና ሂድ ድህነት ሂድ ከኔና ከቤተሰቤ ላይ ሂድ አልፈልግህም ሂድ ቤቴን ልቀቅ ቤተሰቤን ልቀቅ ሂድ ጉስቁልና በኢየሱስ ስም ሂድ ማጣት ሂድ ድህነት ሂድ በኢየሱስ ማጣት ልቀቅና ማጣት በኢየሱስ ከኔና ከቤተሰቤ ላይ ልቀቅና ሂድ በኢየሱስ ሂድ ራካዳ ሊብሬደ ፊያላማንዳ ላብራኪዞ ብሬደ ፔዳ ሂድ ሞገስ ላብራኪዘ ብሬደ ፔ ላራኪያ ገባ ሞገስ ላብራኪዞ ብሬደ ፔዳ ኢዳ ባራኪዳ ላብራይና ሱቫ ኢላኮሲያ ታፓራዲያ ላማንዴ ሞገስን ተቀበሉ አሜን I receive ሞገስን ተቀበሉ አሜን በዚህ ስፍራ ያላችሁ ሞገስን ተቀበሉ ውሰድ ሞገስ አሜን La parakizo prehe ida paradia la mandararia ሞገስ zali prakata livre de peida ila prakozia taprania suva ida pakada paradia la mande ሞገስ ተቀበሉ አሜን ሞገስን ተቀበሉ ውሰድ አሜን ሞገስን ተቀበሉ ወሰድኩኝ አሜን ባዶ እጃችሁን አትሆንም ሞገስን ተቀበሉ ሞገስን ተቀበሉ ፈጽሞ ባዶ እጃችሁን አትሆንም I receive ፈጽሞ ባዶ እጃችሁን አትሆንም አሜን ሊብራንዲያ ኮሳ ታራባሻደ አሜን ጄሌብሬዲያ ክራዶሳ ካታይ አሜን ሊብራሃንዲያ ክራዶሳ ካታይ ሞገስን ተቀበሉ ተቀበይ አሜን ወሰድኩ La barakida paradia la mande parakosia tapa amen ሞገስን ተቀበሉ በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ አዳዲስ መረጃዎችን ለመከታተል ፕሮፌት ሚራክል ተካ ወይም ሄቨን ቲቪ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ ወይም ሄቨን ቲቪ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። በየቀኑ የምንለቃቸውን አዳዲስ ቪዲዮዎች ደግሞ በሰዓቱ እንዲደርሶት የደውል ምልክቱን ይጫኑ።